ቸኮሌት ስሙን ስንሰማ በአእምሯችን የሚመጣው ስሜት መጽናናትና ደስታ ነው። በዓለማችን ላይ እንደ ቸኮሌት እንዲህ ያለ ቦታ የያዘ ሌላ ምግብ የለም። ለጓደኛችን የምንሰጠው፣ ሲከፋን የምንፈልገው ጣፋጭ መፍትሄ። ነገር ግን አሁን በእጃችሁ ይዛችሁ ስለምትመገቡት የቸኮሌት ቁራጭ ከጣዕሙ ጀርባ ያለውን እውነት ለመስማት ተዘጋጁ። ዛሬ ቸኮሌት የደበቃቸውን ዋና ዋና ታሪኮች እናወጣለን። ቸኮሌት የሚማርክ ገጽታና የተሰወረ እውነት እንዳለው እናያለን። ጉዟችንን ከዛሬው ዘመን ወጥተን ወደ ጥንታዊ የኮኮዋ ግዛት እንጀምር። በጥንታዊ የማያ እና የአዝቴክ ስልጣኔ ዘመን ቸኮሌት ምግብ ብቻ አልነበረም። የኮኮዋ ፍሬዎች እንደ መገበያያ ገንዘብ ያገለግሉ ነበር። ሀብት የሚለካው በኮኮዋ ክምችት እንጂ በወርቅ ብዛት አሊያም በገንዘብ አልነበረም። ይህ ታሪክ ግን ጨለማ ገጽ አለው። አውሮፓውያን ኮኮዋ ካገኙ በኋላ ይህንን የቅንጦት ዕቃ ለማምረት በአፍሪካና በደቡብ አሜሪካ ሰፊ የኮኮዋ እርሻዎች በባርነትና በጭካኔ ጀመሩት። ቸኮሌት የጣፋጭነት ታሪክ ብቻ ሳይሆን የዓለም ሀብት ክፍፍልና የቅኝ ግዛት መሠረት ሆኖ ኑሯል። ወደ ዘመናችን ስንመጣ ደግሞ ነጭ ቸኮሌት የሚባል አወዛጋቢ ነገር እናገኛለን። ነጭ ቸኮሌት የብዙዎች ተወዳጅ ቢሆንም በቴክኒካዊ አገላለጽ ቸኮሌት ተብሎ አይቆጠርም። ምክንያቱም እውነተኛ ቸኮሌት የሚያስገኘውን የኮኮዋ ጠጣርነት እና የኮኮዋ የጤና ጥቅሞች አናገኝበትም። የተሰራው በዋናነት ከኮኮዋ ቅቤ፣ ከብዙ ስኳር እና ከወተት ነው። ጥቁር ቸኮሌት ለጤና ጠቃሚ የሆኑ ጸረ ኦክሲደንቶች ሲይዝ፣ ነጭ ቸኮሌት ግን ባለው ከፍተኛ የስኳርና የስብ መጠን ምክንያት ለጤና ጠንቅ ነው። ነጭ ቸኮሌት ስንመገብ ከቸኮሌት ጠቃሚ ገጽታ ወጥተን ወደ ንጹህ የስኳርና የስብ ክምችት መግባታችን ማወቅ አለብን። አሁን ደግሞ ሆድ የሚያስጨንቅ ወደ ሆነው እና በሕግ ተቀባይነት ወዳለው እውነት እንሻገር። የአሜሪካ የምግብ እና መድኃኒት አስተዳደር FDA ባስቀመጠው መስፈርት በአንድ ቸኮሌት ባር ውስጥ አነስተኛ መጠን ያለው የነፍሳት ቅሪት መገኘት ይፈቀዳል። ይህ የቸኮሌት የማይቀር የጎን ገጽታ ነው። የኮኮዋ ፍሬ ከእርሻው ተነስቶ እስከ መፈጨት ሂደቱ ድረስ ትናንሽ ነፍሳት አብረው የመምጣታቸው ዕድል ከፍተኛ ነው። ይህ እውነታ ለጤና አደገኛ ባይሆንም የምንወደው ጣፋጭ ምግብ ንጹህ እንዳልሆነ እንድናውቅ ያስገድዳል። የሚያስደንቀው ደግሞ ይህ ሁሉ እውነት ሳለ ቸኮሌትን መብላት አንተውም። ለምን? ምክንያቱም ቸኮሌት የአንጎል ኬሚስትሪን ይቆጣጠራል። በውስጡ ያለው ስኳር ዶፓሚንን ሲለቅ ወይም ኤፍኢኤ ፌንቲላሚን የተባለው ኬሚካል ደግሞ ጊዜያዊ የደስታ ስካርን ይሰጣል። ቸኮሌት በአንድ በኩል አስፈሪ እውነት ሲኖረው፣ በሌላ በኩል ደግሞ ሳይንሳዊ ሱስ ይፈጥርብናል። ቸኮሌት ለሰው ልጆች የደስታ ምንጭ ቢሆንም ለውሾች ደግሞ የሞት ጥላ ነው። በቸኮሌት ውስጥ የሚገኘው ቴኦብሮሚን የተባለ ኬሚካል አለ። የሰው ልጅ በቀላሉ ይህን ንጥረ ነገር መፍጨት ሲችል፣ የውሾች አካል ግን መፍጨት ስለሚከብደው በሰውነታቸው ውስጥ ይከማቻል። ይህ ክምችት በውሾች ላይ የልብ ምትን መጨመር፣ መንቀጥቀጥ፣ አልፎ ተርፎ ሞት ሊያስከትል ይችላል። በተለይ ጥቁር ቸኮሌት እጅግ አደገኛ ነው። ስለዚህ እርስዎ የሚወዱት ጣፋጭነት ለታማኝ የቤት እንስሳው እጅግ አደገኛ መርዝ መሆኑን በፍጹም መዘንጋት የለብዎትም። ወደ መጨረሻውና ከሁሉም በላይ የሞራል ጥያቄ ወዳለው እውነት ደርሰናል። ዛሬ የሚመረተው አብዛኛው ኮኮዋ የሚገኘው ከምዕራብ አፍሪካ ነው። እዚያ ከትላልቅ ኩባንያዎች ትርፍ ጀርባ በሚሊዮኖች የሚቆጠሩ ሕፃናት ትምህርትና ፍቅር ተነፍገው በኮኮዋ እርሻዎች ላይ በአስከፊ የጉልበት ብዝበዛ ውስጥ ይገኛሉ። እኛ የምንገዛው እያንዳንዱ ቸኮሌት የዚህን የሰብአዊ መብት ጥሰት ሰንሰለት ሊያጠናክር ይችላል።
የምግብ ምርጫችን በሌላኛው የዓለም ጫፍ ባሉ ሰዎች ሕይወት ላይ ትልቅ ተጽዕኖ አለው። የቸኮሌት ታሪክ የህሊና ምርጫ ጥያቄ ያስነሳል። ይህ ምግብ ገንዘብ፣ ጤና፣ ኬሚስትሪ፣ የፍትህ እና የቤት እንስሳት ደህንነት ሚስጥሮችን ይዟል። ይህንን ቪዲዮ ካዩ በኋላ አስተያየታችሁስ ምንድን ነው? ሀሳባችሁን ኮሜንት ላይ ጻፉልኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ሰናይ ቀን ተመኘን።